ተመልካቾቼ እንግዲህ ያው ከብዙ ድካም ከብዙ እሺ ተመልካቾቼ እንግዲህ ከብዙ ድካም ከብዙ ጉዞ በኋላ ኢቢኤስ ስቱዲዮ ደርሰናል። አሁን እንግዲህ ወደ እንግዳ ማረፊያ ገብተናል። እንግዳ ማረፊያ ውስጥ ነው ያለነው እና ልብስ እየቀየርን ነው ተመልካቾቼ። ልብስ ከቀየርን በኋላ ወደ ስቱዲዮ ነው የምንሄደው፣ ማለትም ወደ ቀረጻ ማለት ነው። ይሄ እንግዳ ማረፊያችን ነው። እንግዳ ማረፊያችን ነው በጣም ነው የሚያምረው። ያው እንግዲህ በቆንጆ ሁኔታ በቆንጆ አቀባበል የተቀበሉ እንግዲህ እዛ ቦታው ላይ ስንሄድ ደግሞ ስልክ አይገባም ተብለናል። ያለውን ነገር በጥቂቱም ቢሆን እናሳያችኋለን ተመልካቾቼ። እስከዛው ድረስ ያው ቸር ይቆየን። መልካም ቆይታ፣ መልካም የጭውውት ሰዓት ይሁንልን። ልብስ ልቀይር ነው እንግዲህ ያው ውድ ተመልካቾቻችን እንደምንድን ናችሁ? ዛሬ ጥንዶች ሆነን አንድ ላይ ሆነን ያው ለፕሮግራም መተናል። ያው እንደምታዩት እንግዳ ማረፊያው ደስ ይላል፣ ቆንጆዬ ነው ማለት ለመናገር የተመችቶኛል። እና ያው አሁን ያለው ነገር በኋላ ላይ ስልክ ምናምን ማግኘት አንችልም። ያው እንደ ጠቅላላ እዚህ ጋር ባገኘናት ክፍተት እናሳውቃችሁ ብለን ነው እንጂ ውስጥ ከገባን በኋላ ስልክ ምናምን ስቱዲዮ ከገባን በኋላ ስልክ ምናምን እኛ በእጃችን ላይ ይገኝ ማለት ነው። ያው ያለውን ነገር ስንወጣና በተቻለ አጋጣሚ ደግሞ ያው ኦንላይንም ልታዩት ትችላላችሁ ከተላለፈ በኋላ ማለት ነው ፕሮግራሙ። ከዛ ደግሞ ከዛ በዘለለ ደግሞ በኢቢኤስ ላይ በቀጥታ ላይ ይታያል ማለት ነው። እና ይሄን ያንስላ ካልናችሁ በቂ ነው። እኔ በራሴ ግን ይሄን ነገር ተመችቶኛል። እና ግን እንደው ጥንዶች ምን ያክል እንተዋወቃለን የሚል ፕሮግራም የተጠራንበት አንዱ እውነትስ ግን ምን ያክል እንተዋወቃለን የሚለውን ነገር ዛሬ ልንታይ ነው። እውነት እንተዋወቃለን ወይ አይደለም? እንተዋወቃለን አንተዋወቅ የሚለው ነገር እኔም ለራሴ አልገባኝም። እሱን ነገር ልናየው ነው። መተዋወቃችንና አለመተዋወቃችንን ላየው ነው ማለት ነው። ዛሬ እንዴት እንደምንሆን ግን አናውቅም። ከሆነ በኋላ እናሳውቃቸዋለን ሁኔታዎችን ማለት ነው።